መለክተኝም እንዴት አይመለከት የራሴ ነው ሰውዬ ጉዳት የደረሰበት ወንጀልም ጭምር እኮ ነው ይሰራ ያለው ወንጀል ኦፍ ኮርስ እኔ ባዝሊን በበላው ያንተ ጨጓራ ተጎዳ ወይ አንተም ባዝሊን ብላ ብዬ አስተምር ያለው አሻዋ አንተ ብላ ብዬ አስተምር አይደለም የሰው ምግብ ነው በቃ ምግብ ነው ወደ ምግብ ቀይረ ምግብ በሌለበት ሰዓት እየጸለይኩ ምግብ ከሌለ ጸሎት ላይ ሆኜ ወደ ምግብ ጸልዬ ቀይራ ይበላሉ ስለዚህ እኔ ድንጋይ ስለበላው ሲሚንቶ ስለበላው ባዝሊን ሎሽን ስለበላው አንደኛ የእግዚአብሔር ጨጓራም አልተጎዳም ያንተ ጨጓራም አልተጎዳም ቢጎዳም የኔ ጨጓራ ነው እኔ መጠየቅ የሚችለው እኔ ሲሚንቶ ብሉ ጋዝ ጠጡ ብዬ ቢያስተምር ወንጀልም ነው ጥፋትም ነው ግን እናንተም ብሉ ብዬ አላስተማርኩም እኔ ለራሴ ጸልዬ አሁን ቅድም እንዳልኩት እንደቃሉ ያመኑት እነኚህ ምልክቶች ከተለበሰኝ ያጋርን ያወጣሉ በአዲስ ወንቃ ይናገራሉ ካለ በኋላ የሚገል መርዝ ቢጠጡም አይገል ይሄ ራሴ እምነት ስለሆነ እኔ ለራሴ አምኜ ያደረኩት ነገር ነው ከፈለኩ አሁን እዚህ መብላት ይችላል ባዝሊን ብላ ሎሽን ብላ አሻ ሰይካኛራማ ሚስማር ደግሞ ነው ጋር ኩርንችት ከፈል እኔ አሁን የማይገባኝ ነገር ኢትዮጵያ ውስጥ የአእምሮ ህመም በጣም ትልቅ ደረጃ ላይ ደርሷል የተቋማት ማነስ የተባለው ዜና አሁን በተግባር እየገባ ይመጣ በነገራችን ላይ ተቋም ቢኖር ሰብስበን እናስገባለን እንደዚህ አይነት ሰዎችን እኔ እኮ አሁን ምን ሲጀመር ስለ ዩቲዩበሮች ብዙ ተናገርኩ ጋባዡ ሰው የራሱን የበለጠ እንደገና እንትን እያስባልከው ነው ተነገረው አሁን ችግሩ የሚያሳስበኝ የአንድ ሰው ማበድ አይደለም ይሄ ለይቶልታል ለቋል የአንድ ሰው ማበድ ሳይሆን የሚያሳስበኝ አንድ ሰው በብደቱ የሚሰጠው ለራሱ ስታተስና ከዛ በኋላ እሱን የሚከተሉ ሰዎች አሁን እንደተሰማው ማለት ነው እሱን አይተው የሆኑ ሰዎች ታመሙ የሆኑ ሰዎች ሞተ ሰው አንተ እንትን በላለው ምን መብቱ ነው አለኩ እኔ እንዴት አይነት ግን እድል ነው ግን አለመማር በጣም ከባድ እድል ነው አሁን ስኮላርሺፕ ይሁን እስቲ ስኮላርሺፕ አሰጡኝና እስቲ አደንቁሩኝ እንዳው እኔ ዘንድ ግር እኮ አለኝ ወይ የምታጨሱትን አትነግሩን አብረን ወይ አናጨስ እንደዚህ መጠጥ ያለውና አሁን አንተ ያጨስከው በርጥብና እንደዚህ አይነት ጸጉሩን በእንትን ስታይል ያሰረና እንደዚህ አይነት የእግዚአብሔር ነብይ አለ አሁን በጣም የሚያሳፍር ይሄው የሚከተለውን ሰው ብዛት ፎሎ የሚያደርገው 50,000 ሰው we lost 50,000 soul ladies and gentlemen 50,000 soul የምንከተለውን ሁሉ ማናቀበት ጠጠር ልብላ ድንጋይ ልብላ አፈር ብላ እንዴ የፈለከው ሬንጅ ለምን አበላም ከፈልክ ልጆቹን ግን እንደዚህ አይነት ነገር እያረቃ አታስተምሩ መጽሐፍ ቅዱሳዊም አይደለም እኔ ተቋማት ለምንድን ነው ስራችሁን ማትሰሩት ይሄ በተለይ የሚመለከታችሁ ሰዎች ነብዩ ይሄ ሰው ታገደ ባለፈው በአብያተ ክርስቲያናት ካውንስል ይሄ እንግዲህ የተለመደው ካውንስል አገደ እውነተኛ አይደለም አናቀውም ማለት 50,000 ሰው ገግማችሁ የተከተላችሁ ነው ሰውየው ሲጀመር አንተ የምግብ ዋስትና ጥያቄን ሳታረጋግጥ እንደዚህ አይነት እንትን ውስጥ ትገባለህ ለሰዎች ላይ ልጸልይ ላድን ጸልይ ለራስ ምግብ ማግኘት ካልቻልክ አንተ ኩክ የተደረገ ምግብ ሰዓት አፈር እየቀየርክ እየበላ አፈር ጠጠር ሲሚንቶና እንትን ፌስታልና ቫዝሊን እየበላ የራስን የምግብ ዋስትና ያላረጋገጠልህ አንተ ፈጣሪ ለተረፈው ሰው እንዴት ነው የምትጸልየው አንተ እኔ ያልገባኝ እኮ ነው እንዴት አድርጌ ነው ያንተን እግዚአብሔር የምከተለው አንተን እንኳን ያላበላህ አንተ ፌስታል እየበላህ ነው ቸግሮ እዚህ ጋር ግን ሰብካለው ትላለህ ክሊሽ የመጨረሻ የሚጋጭ ነገር ወጣቶች በዚህ ሌቭል ሰው ሞተ አንተን ሰምቶ ተባለኩ አሁን እኔ በጣም ለማዝ መብቱ ነው አለ መብቱ ነው ምን ይላል ነው ንቅሳት ያለበት ሰው የዝሙት መንፈስ አለበት የዝሙት መንፈስ በውስጡ በደንብ ሰልጥኖበት የሚታይ ሰው ነው ማለት ነው ሴትም ትሁን ወንድ በተለይ ሴት ላይ ንቅሳት ካለባት በተለይ አሁን አፍረተ ስጋ ላይ ጦት ላይ ዳሌ ላይ ምናምን መነቀስ ጀምሯል ያው እየሰለጠነ ሲመጣ የተሸፈነው ይገለጣል አይደል ልክ እንደዛ ዋናው መንፈስ ምንድነው ይሁሉ ድብብቆሽ አንዴ እዚህ ጋር እየተነቀስኩኝ እንደነ ልጅ ሚካኤል ምናምን ምን እዛ ውስጥ አሳይ ዋናው ቦታ ላይ አልነቀስም እንደያለ ዋና ፓርት ላይ ማለት ነው ሴፍ የሆነ ኒድድ የሚባል ፉድ ሼልተር ክሎዝ እንደሚባለው ዋና 3 ፓርቶች ላይ መቀመጫ ሀፍረተ ስጋርና ጡት ላይ ሴቶች እየተነቀሱ በዛ የዝሙት መንፈስ ወንዶችን ይስባሉ ከዛ ወንዶች ከሷ ጋር ደግሞ መተው ይዳራሉ ይከፍላሉ ይሄዳሉ ንቅሳት ያለበት ሰው ዘማዊ መንፈስ በውስጡ አለበት ነው ሰውየው ዘማዊ ነው ሳይሆን ሊሆን ይችላል ላይሆንም ይችላል ግን ይቸገራል መምህር አሁን መምህር መሰለኝ እንትን አለኝ ተቃውሞ አለኝ በቃ እንዴት ነው ነገሩ
ሲጀመር ኮንክሉሲቭ ነው ደመደሙት። ንቅሳት ወይም ታቶኝ የሚባለው እኔ የለኝም እንደምታውቁት የለኝም ማለት ተቀላላ ንቅሳት ነኝ እኔ ፊት ላይ አሁንም ንቅሳት በምን ቀለም የምንነቀስ ጉድም አይደለም ግን ኮንክሉሲቭ ሆነ። አሁን ዝም ብሎ አንዳንድ ጊዜ የሆነ ነገር እንደዚህ መንፈሳዊ ነገር የሚያስተምር ሰው ከመጽሐፍ ቅዱስ ቢነሳ ጥሩ ነው ወይ ደግሞ ከሚያምነው ሃይማኖት መሰረታዊ መጽሐፍ ተነስቶ በዚህ መሰረት ይባላል። የግል አመለካከታችንና ሃይማኖቱ የሚያዘውን ነገር እንለይ በመጀመሪያ ደረጃ እንደ መነሳት እንደ ሞራል ማለት ነው። እንደ ኮንክሉዥን ግን ትንሽ አልፈጠነም ፈጠኑ ትንሽ ንቅሳት ያለበት ሰው ሙሉ ዝሙት አለ ዘማዊ ነው መጨረሻ ላይ አካባቢ ሊሆንም ላይሆንም ይችላል አሉ። እሱማ እንደዛ እኮ ነው ማለት ምን ሰውየውን ቀጥረዋሉ ይጠብቃል ሊሆን ሲል ወይ ይጠብቀናል ወይ ይሄዳል አላሉ። ከሁለት አንዱ እኮ ድሮስ ታዲያ ምን ያደርጋል? አሁን ሊሆንም ላይሆንም ይችላል የሚል እንደዚህ አርጊውመንትም የለም። እንደው ባጭሩ አንዳንድ ጊዜ አሁን በመንፈሳውያን ሰዎች መምህራን በነገራችን ላይ በተለያየ የእምነት ዘርፍ ያላችሁት በፕሮቴስታንትም ደህናዎቹ እንደ ቅድማት ወፈፌ አይደለም ደህናዎቹ መምህራን ኦር በስነ ስርዓት እምነቱ ገብቷችሁ የምታስተምሩ ሰዎች ጥንቃቄ ልትወስዱ ይገባል። ኮንክሉሲቭ የምታደርጉ አንዳንድ ሰዎች አያለሁኝ ልክ እንደዛ መጽሐፍ ቅዱስም እንደዚህ አይነት ነገር ውስጥ የሌለውን የግል ስሜታቸው በግል ፌቨራይት ካልሆነ የሆነ ሰው እንደዚህ እንትና እንደዚህ ምናምን ብለው ወይ እንደዚህ ክልክል ነው እግዚአብሔር አይወደውም ብለህ መጥቀስ ትክክል አይደለም። ወይ ቃሉን ራሱን ለመጥቀሰው ወይ ከቃሉ ተነስተህ አዛማጅ ትርጉም የሚያስኬደውን ትርጉም ለምታረጋው። አሁን ርሶም እንደዚህ ስም ጠቅሰው አርቲስት ጠርተው እንደነንትና የሰው ልጅ ዋና ሜን ፓርትስ ደግሞ መቀመጫ አፍረተ ስጋና ጡት አይደሉም። በነገራችን በአናቶሚም አይደሉም በመጽሐፍ ቅዱስ ማለት ሶስቱ አእምሮ አለ ልባል እነዚህ ሶስቱ እንዴት ነው ፉድ ሼልተር ምናምን ያሉት የሆነ አንዳንድ ጥያቄዎች አሉኝ። እና ትንሽ ብዙ እኮ ነው ከሶስቱ ቦታ ውጪ ይቻላል ክንድ ላይ ወይ እንደዚህ እንዲህ አንገት አሳይተዋል። የተለያዩ ቦታዎችን ጠቅሰዋል። ሲጀመር ሴቶች ራቁታቸውን አይደለም መንገድ ላይ የሚሉት እሱን አሳይተው ወንዶቹን ሊያማልሉም አይችሉም። ኦልሬዲ ፕራይቬት ነው። ህብረት ስጋ ላይ የተነቀሰች ሴት እሱን አሳይታ ካማለለችው የት ነው የምታሳየው? መጀመሪያ የማሳየት ስቴጅ ላይ ከደረሰች እኮ አለቀ ፊኒሽድ ቢዝነስ ኦልሬዲ። የዛን ጊዜ አይቶት የዛን ጊዜ ተመስጦ የዛን ጊዜ ጨርሶ ከሆነ እንደዚህ አይነት እድል ብዙም አያጋጥምም በህይወት ስንኖር በዚህ ላይፍ አያጋጥምም በሌላ ላይፍ አላውቅም። ግን ኖርማሊ ማሎና ወንተም ብሎ ልቡ እንደዚህ ተሰልቦ ወደ እሷ ለመሄድ የሆነ ነገሯን አሾፈችው ለማለት ራሱ እሱን ገልጣ ካሾፈችው ምን ቀረ? ሶስቱም ጡቱንም በከመታውን አይገለጥም። እንትኑ አካሄዱ ፕሬሚሱ ትክክል አይደለም። ጥንቃቄ እንዲደረግ ስለምፈልግ ነው። በነገራችን ላይ ትሰማላችሁ፣ የምታስተምሩ ሰዎች፣ አንደበት ያላችሁ የምትናገሩ ሰዎች ትሰማላችሁ። መነሻ ያስፈልጋችኋል። ምክንያታዊነት አመክንዮ ያስፈልጋችኋል። ሰዎች ሪዝነብል ይጠይቃሉ። በጣም ሪዝነብል ይጠይቃሉ ሰዎች ማለት ለምን፣ እንዴት፣ በምን መሰረት ቁጥር ስንት ላይ ትባላል። ስለዚህ ይሄን ሁሉ ነገር እንደው እዛ ሌቭል ገብተን ሳንመራመር ራሱ ይሄ ሎጂካልም አይደለም፣ እርስ በርሱ የሚጣረስ ነገር ነው። መጨረሻው ራሱ ወይ ይሆናል ወይ አይሆንም የሚል ነገር ነውና የማይጠበቅ ነገር ባናረግ ጥሩ። አራያ እኮ ነን ትልልቅ ሰዎች። በነገራችን ላይ እድሜያችን ትልቅ በመሆኑ ብቻ አራያ የሆኑ ሰዎች አሉ። አንዳንድ ሰዎች ለምን አንቱ አልክ እያሉ እሪ የሚሉ እንደኛ አንቱ የምንባል ትልቅ ሰዎች እድሜያችን በጣም የገፋ ሰዎች የኖርነው ህይወት ምንም ባንሰራ ራሱ በቃ ተቀምጠን ራሱ ብናሳልፈው ወጪ ወራጁን ያየንበትን ራሱ ለቀጣዩ ትውልድ ማስተማር እንችላለን። እኔ ባየሁት ወጪ ወራጅ ልክ እንዲህ አይቻለው የቁም ምስክር ነን ቢያንስ። ስለዚህ የሚሰማን ሰው አለ። ቁጭ ብለን ወጪ ወራጁን በማየታችን ብቻ እንኳን ወጥተን ወንጌል ሰብከን እንኳን ወጥተን እውቀት አካፍለን እንኳን ወጥተን የሆነ ትልቅ ነገር አድርገን፣ ስለዚህ መጠንቀቅ አለብን። ማለት ፒፕል ሉክ አፕ ቱ ዩ እንደሚሉት እርስዎን የሚያይ ሰው አለ። ወጣቶች አሉ የሚማሩ አሉ፣ በተለያየ ቦታዎች የሚማሩ አሉ። ስለዚህ እነዛ ሰዎች አንድ ነገር ሲነገራቸው እውቀት ብለው ይወስዱታል። የተሳሳተም ከሆነ በዛው ይመረዛል፣ እንትን ያለም ከሆነ በዛው ይመረዛል። ስንት አይነት ነገር አለ። ጥርሱን ድድ የሚነቀሳለ ደም እንዳይደማ ተብሎ አገር ቤት አሁን ይሄ ሁሉ እናቶች በአገር ቤት ያሉት እንዳው ከአንገት ከዚህ ንቅሳት ጀምሮ ፊት መስቀል የሚነቀሱት ማለት እሱ ዝሙት ነው። ንቅሳቱን ለይተውታል። መስቀል ከሆነ አይደለም በዚህ በኩል ማርያም ምናምን የሚል ጽሑፍ ወይ እግዚአብሔር የመላእክት ምስል ወይ እንደዚህ አይነት ነገር የተነቀሱ ከሆነ ጥቅስ ከመጽሐፍ ቅዱስ የተነቀሱ ከሆነ እሱ ዝሙት አይደለም። ዝሙቱ እንደዚህ አይነት ምልክት ነው። ቢራቢሮ ምናምን እንደዚህ ነገር ነው የሚል ወይ ካታጎሪ ካስቀመጡ አያስኬድም። ወይ ጁካ አያስኬድም። አዝናለሁ፣ አያስኬድም።